ሰላም እንደምን አላችሁ እንደምን ቆያችሁ ውድ ተመልካቾቼ ሰብስክራይብ ማድረግ እንዳትረሱ እኔ በጣም ወዳችኋለሁ ዛሬ ጉድ ዓለም ጉድ ይላል እና በጣም ደስ የሚል ፊልም አክት ነው የሰራችሁ ሱመያ በጣም ደስ የሚል ቢሰሙ ደስ ይላችኋል በእውነቱ ሰርፕራይዝ አለሽ ሱመያታቸው በቃ ሽንቷን እየሸናች ነው አንቺ እንደዛ ስትምጣጭ የነበረው ለዚህ ልብሽ ነው በጣም የሚገርም አክት እግዚአብሔርን በጣም ነው ደስ ያለኝ እንደውም ማለት እኔ ሱመያን አላቅማ ግን እንደዛ በአፋቸው እየከፈቱ የነበሩ ዛሬ ሽንታቸው ማሽናታቸው ማይቀር ይንደሞ ማለት ነው ሱመያ ማለት እኔ ምን እንደምለው እግዚአብሔርን በጣም ግራ ገብቶኛል በጣም በደስታው አንፃር ማለት ነው እግዚአብሔርን አንድ ስራቷን ጥጊ በእናትሽ እቺ ከረፈፍ እግዚአብሔርን እና እንኳን ደስ አለሽ አንቺ ራሱ ዛሬ የልብሽ ደርሶ ዛሬ እንኳን ተደሰት እንኳንም ዛሬ ከንዴት ከምንም ነፃ እንኳን ሆሽ የኔ ውድ እግዚአብሔርን ዛሬ እንደውም እንኳን በዚህ አበቃሽ ልሻለሁ ሱመያ ማለት እኔ ለማንም ሊወግን ፈልጌ ሳይሆን አደራረጋችሁ እንደዚህ በፊት ሲታናድ ስለነበረች ከዛም በኋላ ባልሽንም ከወሰደች በኋላ በስድብና በሁሉ ነገር ስለተካተተው በጣም እግዚአብሔርን በጣም ነው ዛሬ ደስ ያለኝ ማለት ነው ማለት ዛሬ ቀን በጣም አንቺም ልብሽ ረክቷል ብያስባለሁ እቺ ቤት በፊት ለፊት ማተሽ እንደዚህ ደግሞ ጎበዝ ፊልመኛ አክት መስለሽ ማተሽ እንደዚህ ማድረግሽ ራሱ አሁን ዛሬ ሌላ አዲስ በቃ አዲስ ነገር ልብሽ ላይ የተፈጠረ ወይ ደግሞ አዲስ ኑሮ የጀመርሻል ነው የሚሰማሽ ብዬ ነው የሚያስበው አያችሁ እዚህ ቦታ ሳይድ የመጀመሪያ ጊዜ ለአዩ ቀለበት ያደረገበት ቦታ ነው እሱንም ላማሳየት ወይን ደግሞ ላማስታወስ ያህል እዛ ሄዳለች ዞር ብላ ፈታ ምናምን ካለች በኋላ እቺ ጥሩ ጓደኛም እንኳንም ሰጠሽልሻለሁ እሷም ጥሩ ነገር አደርጋለች ብዬ ነው የሚያስበው ለምን እሷ ከሷ ጋር ሄዳ እንደዚህ ዘና አደርጋ እናም ደግሞ ያሰበችውና የተመኘችው ምኞቷ እንዲሳካላት ደግሞ ከሷ ጋር እሷ ያለችው እሺ ብላ ተስማምታላት የልቧ እንዲደርስላት ስላደረገችላት እግዚአብሔር ይባርክሽ አንቺንም ምክንያቱም ሴት ልጅ የትኛውም ነገር ቢሆን ተናዳ በንዴቷ እንዳትቆዝም ነው የሚፈልገው እግዚአብሔርን እንኳን እንደዚህ ያደረሽ ሳይዶም ደግሞ ይሄ የሚያናድድክ ነገር የለም ምክንያቱም እሷ ናት ያመጣችው እሷ አፏን ይዛ ብታርፍ ኖሮ ልጆችህም እንድታገኝ ሱመያም እንድትፈልግ ብትረዳክ ኖሮ ይሄ ሁሉ ዛሬ እሷ ላይም አይመጣም አንተ ላይም አይመጣም ነበር እና ይሁት እስኪ ሞገሷ ራሱ እግዚአብሔር ይዋት በእውነት እቺ ክሊቪስ የሆነች የእብድ መንደር ተፈታ የተለቀቀች ሰው የምትመስል የሴት ሞገስ የሌለባት የሆነች ግን ለማንኛውም እውነት ሱመያ በቃ እውነት ለፊልም ነው የምትሆነው ሁላ ትማርካለች እንደዛ ማለት እንደዚህ በሞገሷ እንደዚህ በስ ፈታ ብላ እኔ ራሱ እሷን በወንኩ አልኩት ዛሬ እንደ በእውነት በጣም ደስ የምትል አክት ናት እየሰራችው እነዚህ ቦታ እንደዚህ ስትሄድ በጣም ነው ደስ ያለኝ ማለት ነው እና ደግሞ የትኛውም ሰዎች ዛሬ እንደኔ የተደሰታችሁ ካላችሁ እግዚአብሔር እንኳን ደስ አላችሁ ነው የምለው እቺ ቡና የምትባለው ቡን ያደርግሽና ዛሬ እንደዚህ ሽንትሽ ማሽናትሽ የማይቀር
ሽንቷን መሽናት የማይቀር ሁኔታ ይሄንን ሁሉ ውስጥ ገፍተሽ ወሬ አደባልቀሽ ደባልቄ ሊሉሽ ነው የቀራው። ደባልቄ ነገር ነሽ አንቺ። ይሄው ተደባልቀሽ ቀራሹ። እንኳንም ተደባለሽ ይልሻለሁ አንቺም እና ሱመያዬ እንኳን ደስ አለሽ። የዛሬው ቀን ምንም ቢሆን አንተ ሳይዶ ይሄንን ያህል መቆዘም የለብህም። ፈታ ማለት አለብህ እና የልጆችህ እናት ናት። እሷ እንድትናደድ ማድረግ የለባትም ነበር። ምክንያቱም መጀመሪያ ራሱ አንተን ከሷ የተቀበለችው የወሰደችው የሰለበችው እሷ ስለነበረች፣ አሁን ግን ሱመያው አንተንም እቀበላለሁ ምናምን አላለችም። እሷን ንዴቷን ውጤት አሁን ዛሬ አግኝታለች ብዬ ነው የሚያስበው። ምክንያቱም ያቺ በምላሷ ነው ይሄ ሁሉ ያመጣችው፣ እቺ ደግሞ ረጋ ብላ በስራው ነው ያሳየችው ማለት ነው። ደስ የሚለው ነገር ይሄ ነው ዛሬ። በስሙአ እኔ በጣም ኢትዮጵያ ውስጥ ፊልም ተሰርቶ የሚያቀርሱ እንደ ዛሬ አስደስተኛ ያቀም። እኔም ፊልም ማየት አልወድም። የዛሬ አክት ግን ለጥሩ ፊልም ነው የሚወጣው። በቃ እግዚአብሔርን በጣም ደስ የሚል ፊልም ነው የሰራችው እና እንኳን ደስ አለሽ ኢሌሌሌሌሌ ነው የሚባለው ይሄ ማለት ነው። እና በጣም ደስ ብሎኛል ውዶችዬ፣ እናንተም ደስ እንዳላችሁ ተስፋ አለኝ። እግዚአብሔር እንደዚህ ያደርጎ ማለት ደግሞ አዩ እዛ ውስጥ ሆና ራሱ እንዴት እንደሚያደርጋት እና እንደዛ ታስረሽ ራሱ እንደዛ ተስፈራ። እንደውም ጎበዝ ናት። እኔ ቢሆን ጭንቅላቷን ነው የሚያፈርሰው ብዬ ነው የሚያስበውና እንደውም ሱመያ አሁንም ጥሩ ጭንቅላት አላት ብዬ ነው የማስበውና ጥሩ ጭንቅላትና ጥሩ ሞገስ ጥሩ አስተሳሰብ አላት። በጣም የሚገርም አስተሳሰብ ነው ያላት እና ቀጥይበት ነው የሚልሽ እና ምን ልላችሁ ፈልጌ ነው በቃ በጣም ጥሩ አክት ነው ሰራችሁ ዛሬ እና ዛሬ ጠዋት ሳይዶ እንደተነገረው ቪዲዮ ሰርቶ ነበር። ጠዋት ሳይሆን ቀን ላይ ሰርቶ ነበር። አይቼ ነበር። ዱሮ አላበርኩትም፣ ዛሬ ነው ያበርኩት። እሷ እዚህ እንዲመጣ አድርጋ አልፋ ደግሞ ራሷ እዛ ሄዳ አዩን ለመደብደብ ከሆነ እኔ ራሴ ሊያቀርብላት ነበር ለመደብደብ ፍላጎት ካላት ምናምን እያለ ነበር እና እሱስ ሱመያን ካገኘ መያዝ እንጂ ምኑ ነው መደብደብ? አንዳቸው ሁለቱም አንድ ላይ የሚያቀርቡ ለማንኛውም ነገር እንደዛ በፊት አግኝታ እንደዛ ማጥገቧን ማሳየቷ በጣም ነው ደስ የሚለው። እውነቴን ነው። በጣም እኔ ደስ ብሎኛል። እናም ለማንኛውም አዩዬ እንዳትጓረሪ ከዚህ በኋላ አፍሽን አሳርፊ። አሁን ደግሞ ቤት መንገድ እንዴት ዘዴ እንደምትመጣብሽ ስለማታቂ ዘዴዋ በጣም የሚገርም ፊልመኛ ናትና አፍሽን አሳርፊ። ምላስሽን ወይ ተቆረጪ ወይ ደግሞ አርፈሽ ተቀመጪ ወይ ይሄ ሚዲያ ይቅርብሽ። ሚዲያ ብለሽ አነጋገርሽ የሚያዋጣሽ ነገር አንቺ ከሱመያ ወረድ ብለሽ በሌላ ነገር ስሪ፣ ወረድ በይ። ምክንያቱም የሚያዋጣሽ ነገር ስለሆነ ማለት ነው። እኔ እንዳየሁት ከሆነ አዋጥቶሽ አላየሁትም። ስለዚህ አንቺ እርፍ ብለሽ ማረፍ ነው አለብሽ ነው የሚልሽ። እኔ ኢራፊ ትጎጃለሽ፣ በጣም ትጎጃለሽ። አሁን ራሱ ይሄን ያህል ቤትሽ ስንተኛ ጊዜ ሁለተኛ መታለች። ማስጠንቀቂያ ነው ማለት ነው። ሶስተኛ ነፍስሽ ማጥፋ ይሆናል እና አንቺ ነሽ ፈልገሽ የገባሽበትና ስለዚህ ስርነ ስርዓትሽ ያዚና አርፈሽ ተቀማጪ እንልሻለን ውዴዋ። ይሄ ነው የሚሻልሽ እንጂ እንደዛ ሙጥ ብለሽ ምን ዋጋ የለም። የሚገርመው ደግሞ ያቺ የሸናችሁ ማናት? እቺ ቡኔ ያደርጋትና ቡኔ የምትባለው ደግሞ ዛሬ ጭራሽ ሱመያን ስታይ ጭራሽ ሽንቷን አለቀቀችም። ልብሷ ብስብስ ብሎ ተበስብሶ መቼም እንዳየሁት ከሆነ ውሃ አልተደፋባትም። እንዳየሁት ቪዲዮ እንደዚህ እንደተቀረጹ ከሆነ ልክ እንደታሰረችው ነው እንትን የተባለችው እና ሁነቴን ነው። እንደዚህ አይነት ፍሬ ይውጥ ሽንቷን እግዚአብሔር ልብሷን እንደዚህ በሽንት በስብስ ብላ ዞር በይ ስላት ራሱ ደነገጠች። ለምንድን ነው የምዞረው ምናምን ነው አለችው። መቼም እምቢ ካለች እዛ ቦታ ምን እንደሚገጥማት አታቋትም እና እንደዚህ አዩ ራሱ
እቺ አለች ስትይ ተነስታ ዞር ብላ ስትሄድ ማለት ነው። በጣም የሚገርመው አክት ነው። በጣም ነው ደስ ያለኝ እግዚአብሔርን። እና ሱመያዬ እሰይው እንኳን ደስ አለሽ። ዛሬ እንኳን ረካሽ ማለትም በጣም እንደምትናደጂ በውስጥሽ ይታወቃል፣ ግን አሳይተሻል። ከዚህ በኋላም ቢሆን ሳይዶን አገብቶ አንቺ መንካት የሚፈልጉትን ቤት መንገድና እንዴት አደርገሽ ማጥቃት ወይ ደግሞ ማስፈራራት እንዴት እንደምታስተናቅቃቸው አሁን አየነው። ለነገም ራሱ በጣም የምንኮራብሽ ነው እና ከዚህ በኋላ ስርነ ስርዓታቸውን ይዞ ከሳይዶ ስር የሚሉት አፋቸውን አሳርፎ መቀመጥ ነው የሚሻላቸው ማለት ነው። እና ጥሩ ነገር ነው አደረሽው። እቺ ባለ ሽንቷም ደግሞ ከዚህ በኋላ ሙጥሙጥ ብለሽ እሷ ላይ ቪዲዮ ከምትሰሪ ቢቀርብሽ ነው የሚሻልሽ ነው የሚልሽ። እኔ ሌላ የሚልሽ ነገር የለኝም። ከዚህ በላይ የሚያሳፍር ነገር የለም። በጣም 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 ያሳፍር ጉዳይ ነው ይሄ ነገር እና እኔ በቃ ባጭሩ በጣም ነው ደስ ያለኝ ነው የሚላችሁ። በጣም ነው ደስ ያለኝ እና አሁን እንግዲህ ሳይዶ ይሄንን ሳይ እንዴት ነው የሚለው በዚህ ሰዓት እኔ በጣም ደስተኛ ነኝ። እቺ ላላ መፍሉሲ እቺ ምን ትመስላለች? እቺ የሀይጥ ፊት ማሻቴ ወይ እና እንደዛ ነው ይለችዋለሁ ውዶቼ። የሰው ባል የምትቀሙት ተጠንቀቁ እና ከመጀመሪያው ጠንካራ ሴት ስላልነበረች እንጂ ባሏ ተወስዶባት አርፋ ወይ ደግሞ ተሳድባ ወይ እንደፈለጉ ተፈንጭቶባት የሚቀመጡ ሰው አይደለችም ሱመያ። ሌላ አልፋችሁ አለፍ ብላችሁ ፈልጉ። እናም ደግሞ ሌላም ደግሞ እንደዚህ አይነት ሰዎች ሊኖሩ ይችላሉ፣ እንደሷ ጠንካራዎች። ሌሎች ደግሞ የተኙ የሚደበደቡለት የሚሰደቡበት ተቀምጦ እንደፈለጉ ተፈንጭቶበት ዝም የሚሉት አሉ። ግን እንደምነግራችሁ ከሆነ ሱመያ እንደዛ ስላልሆነች እነ ቡኔና እነ አያንቱ ክሎሪክስ ወይ ደግሞ ማነው ይሄ በቃ በሉት እንግዲህ እንደዛ ማለት ነው። አርፋችሁ ተቀመጡ፣ አትሞጣመጡ፣ የማትችሉትን ነገር ውስጥ አትግቡ ነው የሚላችሁ። ነኝ አትግቡ፣ ከባድ ስለሆነ አትግቡ እና ቀላል የለውም። ሰው ነገር ነክቶ መቀመጥ ቀላል የለም። ስለዚህ ተጠንቀቁ ነው የሚላችሁ። አሁን እንግዲህ እንዳየነው በጣም ደስ የሚል ነው። ቡኔም አንድ ተስፈራርታ እቺ እንደው ከዚህ በኋላ እስኪ ቲያት እንደውም ብላ ጓደኛዋ ሊቀቃት ብላለች ሱመያ። እቺ እንደውም መታሰርም ምንም አታስፈልግም ሊቀቋት ብላለች። በጣም እሷም ራሱ በደስታ በሳቅት ፍንድሽ ብላለች። እንደንደፋ እንድሻላችኋለሁ እና እንኳን ደሳለሽ ብለንሻል። ለማንኛውም አያንቱ ቀናባይ ጥፍሽንም ትወስጃታለሽ እና ወስደሻልም። ስለዚህ እኛ በዚሁ አጠናቀናል። ከዚህ በኋላ ስርነ ስርዓታችሁን ይዛችሁ መቀመጥ ነው አለባችሁ እላችኋለሁ። ሁላችሁንም ወዳችኋለሁ እና አከብራችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሰብስክራይብ እንዳይረሳ ለማንኛውም እና ፍቅሬን በዚህ ይገልጽላችኋለሁ። በጣም እንደሚወዳችሁ አትርሱ እና ሱመያም ደስ ብሎኛል አንቺ ደስ ስላለሽ። ሰላም እንድትሆኑ ለምናለሁ። ፈጣሪ የሚጠብቃችሁ። እወዳችኋለሁ።